እንደሚጠበቅ የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። ኢንስቲትዩቱ ይህን ያለው በዛሬው ዕለት በአዳማ ከተማ የበጋ ወቅት የአየር ጠባይ ግምገማና የበልግ ወቅት ትንበያ ገለጻ ባደረገበት ወቅት ነው። በዚህ ወቅት የትንበያና የቅድመ ማስጠንቀቂያ መረጃዎች ለውሳኔ ሰጪዎችና ለተጠቃሚው ማህበረሰብ እንደተላኩም ተመልክቷል። የኢትዮጵያ ሜትሮሎጂ ኢንስቲትዩት ዋና ዳይሬክተር ፈጠነ ተሾመ በዚህ ወቅት እንዳሉት በበልግ ወቅት እጥረት የሚያጋጥምበት ብቻ ሳይሆን የተሻለ ዝናብ የሚገኝበት መሆኑን የዓለም አቀፍ የሜትሮሎጂ መረጃዎች እንደሚያመለክቱ ተናግረዋል። የተሰጠው ትንበያ መደበኛ እና ከመደበኛ በላይ ዝናብ እንደሚጠበቅ የሚያሳይ በመሆኑ አሉታዊና አዎንታዊ ጎን የሚዳሰስ ገለጻ ለባለድርሻ አካላት ተደርጎላቸዋል ብለዋል። አክሎም የዘንድሮ የበልግ ትንበያ ለአርብቶ አደሩና ለከፊል አርብቶ አደሩ መልካም አጋጣሚ ይዞ እንደሚመጣ ጠቁመው ለጎርፍ ተጋላጭ የሆኑ አካባቢዎች ተገቢውን ጥንቃቄ ከወዲሁ እንዲያደርጉ አሳስበዋል። መድረኩ የኢትዮጵያን የበልግ ወቅት ዝናብ አዎንታዊና አሉታዊ ተጽዕኖ ለመቋቋም ግንዛቤ ለመፍጠር ያለመ መሆኑን የተገለጸ ሲሆን ህብረተሰቡን በኢንስቲትዩቱ የሚሰጠውን ትንበያና የማስጠንቀቂያ መረጃ በሚገባ እንዲከታተል ጥሪ ቀርቧል። ዘገባው የባልደረባችን ትግስት ተስፋዬ ነው።